የዋንዌይ 8.5 አፕዴት አሁንም እየቀጠለ ይገኛል። አሁን ደግሞ የተለቀቀው ለጋላክሲ S25 ቤዝ ሞዴሉ ለዋንዌይ 8.5 ቤታ ቨርዥኑ ተለቋል። ቤታ 7 እና ቤታ 8 ነው የተለቀቀው በዩናይትድ ኪንግደም እና በህንድ ውስጥ ነው፣ ኢንዲያ ውስጥ ማለት ነው። የፋይሉን መጠንና ቤዝ ዋን ቨርዥኑ እዚህ ፒክቸሩ ላይ እንዳለው ማየት ትችላላችሁ። ሌላው ደግሞ ይለቀቃል ተብሎ የሚለቀቀው በቅርቡ የዋንዌይ 8.5 አፕዴት የሚያገኘው ቤታ 2 ጋላክሲ ዚ ፎልድ 7 ይሄኛው ስል ጋላክሲ ዚ ፎልድ 7 ያገኛል ተብሎ ይጠበቃል። የተለያዩ ነገሮችን ቼንጅ ይደረጋሉ ተብሎ ይጠበቃሉ። እንዲሁም ደግሞ ምን ነገሮች እንዳሉ ስንመለከት እንግዲህ አንዳንድ የሴኩሪቲ ኢሹዎች ወይም ደግሞ ላግ የሚያደርጉ አንዳንድ ኢሹዎቹን ባግ ነገሮች ፊክስ ይደረጋሉ ተብሎ ይጠበቃል። እንዲሁም ደግሞ ሎክ ስክሪን ላይ ናው ብሪፍ አሁን ደግሞ እንደሚካተት በአፕዴቱ ላይ እንደሚካተት ተገልጿል ማለት ነው። እንዲሁም ደግሞ ሌሎች ችግር ለምሳሌ ያክል ይሄኛውን የጋላክሲ ዚ ፎልድ 7 ከጋላክሲ ባድ 3 ፕሮ ከኤርፎናችሁ ጋር ኮኔክት በምታደርጉበት ጊዜ ይሄ የኮንሰርት ሃል ቨርዥኑ ትንሽ ያስቸግር ነበር። የኮንሰርት ሃል ፊቸሩ ትንሽ ያስቸግር ነበር። በዚህኛው በዋንዌይ 8.5 ቤታ አፕዴት ግን ይስተካከላል ተብሎ የሚጠበቅ ነው። ሌላው ደግሞ ሎክ ስክሪን ኤዲት ሲታረጉ ሎክ ስክሪናችሁ ላይ በዳር በኩል ያለችውን ሰዓቶች ምናምን ቼክ ለማስተካከል ስትሞክሩ ትንሽ ያስቸግራችሁ ነበር። ስለዚህ እነዛንም ጭምር ያስተካከላል ተብሎ ይጠበቃል ማለት ነው። እንዲሁም ደግሞ ሰልፊ በምትነሱበት ጊዜ የሰልፊ በተኗን ሸተር በተኗን በምትነኩበት ጊዜ ብዙ ጊዜ ያስቸግራል ተብሎ ያስቸግር ነበረ የጋላክሲ ዚ ፎልድ 7 ስልክ ላይ። አሁን ግን በዚህኛው በቤታ ሰከንድ አፕዴቱ ላይ ግን እነዚህ ነገሮች ሁሉ ይስተካከላሉ ተብሎ ይጠበቃሉ ማለት ነው። ሌሎችም ብዙ ቼንጆች አሉ። ለምሳሌ ያክል ጋላክሲ ዚ ፎልድ 6 የዋንዌይ 8.5 አፕዴት ሲያገኝ ምን ነገሮች እንደሚሻሻል ለምሳሌ ያክል ከኮኔክቲቪቲው ጋር በተያያዘ ከጋላክሲ ኤአይ ከቢክስቢ ጋር በተያያዘ አንዳንድ ቼንጆች እንደሚኖሩ እዚህ ፒክቸር ላይ እንግዲህ ያሳያል። ፒክቸሩ ማየት ይችላላችሁ፣ ማንበብ ይቻላል። ሰከንድ ዋይዝ ደግሞ ለጋላክሲ S24 ሲሪሶች ይህ የዋንዌይ 8.5 ቤታ ቨርዥኑ ሲለቀቅም ተመሳሳይ የሆነ ቼንጆች ይኖራሉ ተብሎ ይጠበቃሉ። ከኮኔክቲቪቲ ጋር በተያያዘ ከኩዊክ ኮኔክሽን ከስማርት ፊው ጋር በተያያዘ ከቢክስቢ እና ከጋላክሲ ኤአይ ጋር በተያያዘ የተለያዩ ቼንጆች ይኖራሉ ተብሎ ይጠበቃሉ። እዚህ ላይ ማንበብ ትችላላችሁ ማለት ነው። ያው የምንጠብቃቸው ነው። ቅድሚያ ግን የሚለቀቁት ብዙ ጊዜ በኢንዲያ እና በዩኬ ቢሆንም ወርልድ ዋይድ በአጠቃላይ ግን ይለቀቃል ተብሎ ይጠበቃል። በቀጣይም ደግሞ እንደዚህ አይነት አፕዴት ሲወጣ ደግሞ ማሳውቃችሁ ይሆናል። ቤተሰብ ካላችሁ ፎሎና ሰብስክራይብ አድርጉ። መጫችሁ